እሺ ጋይስ እንዴት ናችሁ? ዛሬ ፓውልስ የሚባል የታየር ኢንፍሌተር እጄ ላይ ያለ ማለት ነውና እዩት እንዴት ስሞል እንደሆነ እና መኪና ውስጥ ይሄንን በመያዝ የመኪናችሁ ጎማ ኤኒ ታይም ቢቀንስ ምንም አይነት ሪዝን መጠቀም እንችላለን ማለት ነውና አሁን እንደምታውቁት ዊንተር ሲዝንም እየመጣ ስለሆነ ኖርማሊ ዊንተር ላይ ጎማዎች ሲቀዘቅዙ አየር ሉዝ ያደርጋሉ። ስለዚህ አሁን መኪናዬ የተወሰነ አየር ሉዝ አድርጓል እና እስኪ አየር እንጨምርበት። ወደ ጎማ የመጥቻለሁ። እቺኛዋን እንቅላታለን። ከዛ ኬብሉን እቺኛዋን እናመጣትና እዚህ ውስጥ እንደዚህ አድርገን እናስራታለን። ስታስሩት የሆነ እንደዚህ አይነት ድምጽ ያወጣል። ግን እስከ መጨረሻው ምን በሉት እስከ መጨረሻው አጥብቁት። ከዛን እዚህ ጋር ትመጡና ኦን በትኑን ትጫኑታላችሁ። ከዛ ይነግራችኋል። አሁን ይሄኛው የመኪናው አሁን ውስጡ ያለው የታየር ፕሬሸር ነው 25 psi ይላል። ስለዚህ አይዲያሊ የመኪና ታየር ፕሬሸር 33 ነው መሆን ያለበት። ስለዚህ 33 ላይ ሴት አረጋዋለሁ ማለት ነው። ስለዚህ አሁን ድጋሚ መሃል ላይ ያለውን ስትጫኑት ኦን ስታደርጉት የቫይብሬቲንግ ድምጽ ያሰማል እንደምትሰሙት። ይሄኛውም 33 ይሄኛውም 33 እስኪሆን ነው የምንጠብቀው ማለት ነው። ስለዚህ ሁለቱም 33 መሆን አለባቸው ማለት ነው። እዩት ጋይስ 25 ነበር፣ አሁን 26 ከ5 ገብቷል። ይኸውላችሁ ጋይስ እንግዲህ ታየር ፕሬሸሩ ሞልቷል ማለት ነው። ወደ ምንፈልገው ታየር ፕሬሸር አድርሶልናል። ሁለቱም 33 psi አድርጎልናል ማለት ነው። ይሄንን ፕሮዳክት የምትፈልጉ ከሆነ ሊንኪን ባዮ አድርግላችኋለሁ። ባዮ ላይ ገብታችሁ ሊንኩን ማግኘት ትችላላችሁ ማለት ነው። እና ባይ ዘ ዌይ ይሄንን ነገር ከነቀላችሁት በኋላ ይሄንን ክዳኑን ለማድረግ እንዳትረሱ። ክዳኑን ካላደረጋችሁ አየር ድጋሚ ልጅ ስለሚያደርግ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ